موكلتي عبير على مهر المعجل منه ዝነኛዋ ቲክቶከር መህሯን ቁርአን አድርጋለች። እሱ ምንድነው? ቅዱስ ቁርአን ነበር መህሯ። ቁርአን መሆኑ ብዙ ሰዎችን መነጋገሪያ አድርጓል። እንዴት መህርሽን ቁርአን ታደርጋለች ብለው በጣም አምጾባታል ማለት ነው። ኒካው ይደረግልኝ ትላለች እና መህር ምናምን ስትባል አረ ችግር የለውም እናጠይና ከልከውሰር ከቀራልኝ እኔ በቂ ነው ሌላ ፊ ቁረሽ ይሁንልኝ አታድርግ የሚል አይነት ሐሳብ ነው ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የነጃህ ሚዲያ ተመልካቾች እንደምናላችሁልኝ ሁላችሁንም ሰላም ብያለሁ። ዛሬ በድጋሚ በሌላ ቪዲዮ ተገናኝተናል። ውድ ተመልካቾች ለዛሬ ይዤላችሁ የቀረብኩት መረጃ ሶሻል ሚዲያ ላይ በከፍተኛ ሁኔታ ከትናንትና ጀምሮ መነጋገሪያ የሆነው የታዋቂዋ ቲክቶከር ጋብቻ ነው። ከዛ ጋር በተገናኘ ኡስታዝ ካሊድ ክብሮም የሰጠው መልስ አለ። እሱን ምን መለከት ይሆናል ማለት ነው። ለማንኛውም ውድ ተመልካቾች እዚህ ስክሪን ላይ የምትመለከቷት ታዋቂዋ ቲክቶከር 28 ሚሊዮን ተከታይ አላት በቲክቶክ ላይ ማለት ነው። ይህች ታዋቂ ቲክቶከር እንግዲህ የተለያዩ ምግቦች በመስራት በጣም ጣፋጭ የሆኑ ምግቦችን ታስተምራለች ቲክቶክ ላይ እንዲሁም ዩቲዩብ ላይ ማለት ነው። ታዲያ ይህች ቲክቶከር እንግዲህ መህሯን በቁርአን አድርጋ ወደ ትዳሩ ዓለም ተቀላቅላናለች ማለት ነው። ከዚህ ጋር በተገናኘ እንዴት በዚህ ዘመን መህሯን ቁርአን ታደርጋለች የሚሉ በጣም በርካቶች ተቃውሞ አስነስተውባታል፣ እንዲሁም የደገፏትም አሉ። ከዚህ ጋር በተገናኘ ኡስታዝ ካሊድ ክብሮም መልእክትም የምንሰማ ይሆናል ማለት ነው። ውድ ተመልካቾች እንግዲህ ዘውጁና ሲሉ የነበሩ ወጣቶች እንዴ በጣም ነው ደስ ያላቸው፣ ሴቶች ደግሞ በጣም ተከፍተዋል። ለምን? ምክንያቱም እንሰማ ይሆናል። ከዛ በፊት ግን የጋብቻዋን ቪዲዮ አስመለክታችኋለሁ። የኒካህ ፕሮግራም እንዲሁም የተለያዩ ወጦች የሰሩት ቪዲዮ አለ፣ እሱን እንመለከታለን። ከዛ በኋላ እንግዲህ ኡስታዝ ካሊድ ክብሮም ቪዲዮ መጋብዛችሁና ማለት ነው። ሁላችሁ ቪዲዮን ላይክ ሼር ማድረጋችሁ እንዳትረሱ። አሁን በቀጥታ ወደ ቪዲዮቹ። زوجتك ابنتي موكلتي عبير على مهر المعجل منه نسخة من المصحف الشريف الشريف تبركا وتوكلت على الله وقبلت الزواج من ابنتك ዛሬ ደግሞ ስለ አቢር ነው የምናወራው። አቢር ማነች? አቢር ሶሻል ሚዲያ ተጠቃሚ የሆነች ተጽዕኖ ፈጣሪ የሆነች ሼፍ ነች። አቢር ሰሞኑን አግብታለችና መነጋገሪያ የሆነች እንስት ሆናለች በዚህ ሰዓትና ምንድነው መነጋገሪያ የሆነችበት የሚለውን ላጋራችሁ። እንግዲህ ሶሻል ሚዲያ ያለውን ሰው በሙሉ ማነጋገሪያ የሆነው መህሯ ወይም ጥሎሿ ነው። ከማንኛውም ወርቅና ገንዘብ የበለጠ ውድና የሚያምር ነገር ነበር። እሱ ምንድነው? ቅዱስ ቁርአን ነበር መህሯ። ቁርአን መሆኑ ብዙ ሰዎችን መነጋገሪያ አድርጓል። በዚህ ደረጃ ስላልጠበቋት በጣም የሚገርምና ለብዙ ሰዎች ሞዴል የምትሆን በተለይ ደግሞ ለሙስሊሙ ኡማ ሞዴል የምትሆን ሰው ነች። እንግዲህ በቁርአን መህር ማሰር በዚህ ሰዓት እኔ እንጃ አለ ብዬ አላስብም። ቢኖርም ደግሞ ናድር ነው። እንደዚህ ሶሻል ሚዲያ እወቁልኝ በሚባልበት ደረጃ አቢር በቁርአን መህሯን ማድረጓ እጅግ አነጋጋሪ ሆኗል። አቢር በሚገርም ሁኔታ በቲክቶክ 29 ሚሊዮን ተከታይ ያላት እንስት እጅግ እስላማዊ አደብ በተሞላበት ነበር ሰርጓን ያደረገችው። ይህም ለብዙዎቹ አስገራሚና አነጋጋሪም ሆኗል። እዛም ነው ረሱል አለይሂ ሰላቱ ወሰለም በላጩ ኒካህ መህሩ ቀለል ያለ ነው ያሉትና ኢንሻአላህ ይወሰል هذه المقطع عند أبير ألف صلاة والسلام عليك حبيب الله محمد مبروك تتحني في حياتك إن شاء الله مبروك። ውድ ተመልካቾች እንግዲህ የዚች ታዋቂ ቲክቶከር የቀለበት ስነ ስርዓት ይህን ይመስል ነበር። የኒካህ ፕሮግራም እንግዲህ እንዴት እንደነበር ተመልክታችኋል። አሁን ደግሞ የኡስታዝ ካሊድ ክብሮምን መልእክት ምን ሰማና ምን መለከት ይሆናል ማለት ነው። እናንተ ማስተያየት ኢንሻአላህ ኮሜንት ላይ ያስቀምጣችሁልኝ ማለት ነው። መጀመሪያ ግን ኡስታዝ ካሊድ ክብሮምን ንግግር ሰምተን ተመልሰን እንገናኛለን። ወደ ቪዲዮ። እኔ ኒካው ይደረግልኝ ትላለች እና መህር ምናምን ስትባል አረ ችግር የለውም እናጠይና ከልከውሰር ከቀራልኝ እኔ በቂ ነው ሌላ ፊ ቁረሽ ይሁንልኝ ቁል ሁወ አላሁ አሐድ ፋቲሃ ከቀራልኝ በቂ ነው። አይበቃም። አዎ አረ ሰሃቦች እኮ እንትን የቁርአን አያት ነው ያነበው አልነበራቸውም። ሰሃቦች ስላልነበራቸው አላህ ቁርአን ላይ ሱረቱ ኒሳ ሴቶች ማዕራፍ ላይ የነገረን ለሴቶች መህራቸውን ስጧቸው ነው የሚለው። ቁርአን ቅሩላቸው አይልም። ሰሃቦቹ በወቅቱ ብዙ ነገር ነበረባቸው። ጦር ሜዳ የሚሄድ ሰሃባ ነው። ብዙ ህይወት የተጣበበበት ነው። ኢኮኖሚካሊ they were in tough situation ከባድ ሁኔታ ውስጥ ነው የነበሩት። በኢኮኖሚ ከባድ ሲቹዌሽን ውስጥ ስለነበሩ በቃ ያለው ነገር ብቸኛ ይናጠይና ከልከውሰር ነው። እሱን የሰጣት ያለው ብቸኛ ነገር የአላህ አያቶች ነው። እሱን ያነበበላት
እንግዲህ ውድ ተመልካቾቼ የኡስታዝ ኻሊድ ክብሮምን ንግግር ሰምተን ተመልሰን ተገናኝተናል። ውድ ተመልካቾቼ እንግዲህ እናንተ ምንድነው አስተያየታችሁ? ምንድነው ኮሜንታችሁ? አሳውቁኝ ማለት ነው። በነገራችን ላይ ውድ ተመልካቾቼ በጣም በርካቶች ተቃውሟታል። እንዴት ታዋቂቱ ነሽ 29 ሚሊዮን ተከታይ አካባቢ ኑሮሽ በጣም ፌመስ ናት፣ ፌስቡክ ላይ ዩቲዩብ ላይ ትታወቃለች፣ እንዴት መህርሽን ቁርአን ታደርጋለች ብለው በጣም አምጾባታል ማለት ነው። አስባችሁ ውድ ተመልካቾቼ አንዲት ታዋቂ የሆነች ቲክቶከር መህሯን ቁርአን ስላደረገች ይህ ሁሉ ተቃውሞ ለምን ገጠማት? ደስ ያላቸውም እንዳሉ ሁሉ በጣም ተቃውሟታል። በጣም ደስተኛ የሆኑት እንደነገርኳችሁ መጀመሪያ ላይ ላጤው ይሄ ወንዱ በተለይ በጣም ደስ ብሎታል ማለት ነው። ለምን በቃ ገላገለችን። ይህን ሲመለከቱ ሴቶች ልባቸው ይራራል ብለው ነበረ ወንዶች ደስ ያላቸው ማለት ነው። ነገር ግን ሴቶች ደግሞ የኛን ዋጋ ወይንም የሴትነት ዋጋችንን በጣም አውርደሽብናን እያሉ ነው የተቃወሙት የሚገኙት ማለት ነው። እናንተስ የምህር ዋጋ ከፍ በማለቱ ወይንም ዝቅ በማለቱ የሴትነት ክብራችሁ ዝቅ ይልባችኋል ወይንስ ከፍ ይላል? እስኪ ይህን ነገር እናንተም አስተያየት ላይ እንታስቀምጡልኝ እፈልጋለሁ ማለት ነው። ስለዚህ ውድ ተመልካቾቼ ዘውጁና ሲባልበት በነበረበት ሰሞን ላይ በጣም ወንዶች ነበሩ በከፍተኛ ሁኔታ ሲሳተፉ የነበሩት ላይቭ ላይ ኡስታዝ ኑሩ ቱርኪ ፕሮግራም ላይ ማለት ነው። ከዛ በኋላ ደግሞ የተለያዩ ትሬንዶች ተከፍተው በቃ መጋባት አለብንና ምን የሚሉ ሰዎችም ተነሱ ማለት ነው። ኤኒዌይስ በዛም ሆነ በዚህ ቲክቶከር ያደረገችው ነገር ያመነችበትና በቃ የኔ የምትለውን የህይወቷን መንገድ ተከተለችው። ያ ማለት መህሯን በቁርአን በማድረጓ እሷ አገኝበታለሁ ብላ ያሰበችው ከአላህ ዘንድ ይጻፍልኛል ብላ ያሰበችው በጣም ትልቅ ነገር ይኖራል ማለት ነው። ወይም አጅሩን አስባ ነው ያን ነገር ያደረገችው ማለት ነው። ሴት ልጅ ምንም ያህል ለመህር ከፍ ያለ ዋጋ ብጠራም ቢደረግላትም ችግር አለበት ብዬ አላምንም እኔ ፐርሰናሊ ማለት ነው። ወንድየው አቅሙ ካለውና ማድረግ ከቻለ ያድርግላት። ሚስቱ ናት፣ የልጆቹ እናት ልትሆን ነው። ብዙ የህይወት አጋጣሚዎችን አብረው ሊያሳልፉ ነው። አላህ ካሳካላቸውም እስከ ሞታቸው መጨረሻ ድረስ አብረው ይኖራሉ፣ አጀላቸው እስከደረሰ ድረስ ማለት ነው። ይህ ነገር በጣም እንደ ትልቅ ነገርም መከራከሪያም አጀንዳም ሊሆን አይገባም ነበር ማለት ነው። በተመሳሳይ ደግሞ ኡስታዝ ኻሊድ ክብሮም የተናገረው ነገር ላይ የማልስማማበት ነገር አለ፣ የምስማማበት ነገርም አለ። ኡስታዝ ኻሊድ ክብሮም መህርሽ ላይክ ቁርአናዊ የሆነ ነገር ወይም ደግሞ በኢናጦይናና በቁል ሁወላሁ አሐድ አታድርግ የሚል አይነት ሐሳብ ነው ያለው። አክቹአሊ የምስማማበት ነገር ዋጋቸውን ከፍ እንዲያደርጉ የሴቶች ዋጋ ከፍ ያለ እንደመሆኑ መጠን ከፍ ማድረጋቸው የራሳቸውን ክብር ከፍ ያደርጋል ከሚለው አንጻር ነው። ነገር ግን ማለስማማበት ደግሞ ጎን ደግሞ ሴት ልጅ መህሯን በቁርአን ብታደርግ ምንድነው ክፋቱ? ምንድነው ችግሩ? ምንም ችግር የለውም። እኔ ችግር አለበት ብዬ በፍጹም አላምንም። ካመነችበት ልክ ይቺ ታዋቂዋ ቲክቶከር የገንዘብ ችግሩ ኖሮባት አይደለም መህሯን ቁርአን ያደረገችው ወይንም ዝና ፈልጋ አይደለም። ቀድማም ዝነኛ ናት፣ ከሱ የበለጠ እሷ ዝነኛ ናት፣ የገንዘብ ችግር የለባትም። ግን በቃ የተረሳውን ሱና ወይንም የተረሳውን ይሄ ማህበራዊ ህይወት በቃ ወጣቶች በገላኡል መህር ወይም ደግሞ በመህር መጋነን ዋጋ ምክንያት ከትዳር እየሸሹ ወደ ሐራም እየገቡ እንደመሆኑ መጠን ያንን ለማስተማር ያደረገችው ነገር ነው ይሄ ነገር ማለት ነው። ሶ ዳዒዎቻችን ኡስታዞቻችን መሻይኾችም ብትሆኑ ሴት ልጆች ወይም ደግሞ እህቶቻችን መህራቸውን ቁርአን እናደርጋለን ሲሉ አትቃወሟቸው ወይም ተቃዋሚ ሐሳብ አታንሱባቸው። አስበውበትና አምነውበት ከሆነ መብታቸው። ነገር ግን ያ ማለት ግን ባልየው ጊፍቶች ወይንም ለትዳር በኒካህ ቀን የሚሰጡ ስጦታዎች ምናምን ነገር አያድርግ የሚል ተቃውሞም መነሳትም የለበት። ማድረግ ያለበት ነገር ያደርጋል። ከዛ ውጭ ግን ያሉት ነገራቶች ግን እንግዲህ እንደ ስምምነት የሚወሰን ይሆናል ማለት ነው። ኤኒዌይስ ከትናንትና ጀምሮ ሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገር የነበረው ጉዳይ ይሄ ጉዳይ ነው ማለት ነው። አንዳንዶች ደግሞ ምን አነሱ? ይህ እንግዲህ አሁን ከኋላ መጥቶ ይህችን ታዋቂ ቲክቶከር ያገባው ምግብ ፍለጋ ነው፣ በቃ የምግብ ቪዲዮዎች ለምስራ ምናምን ምግቧን እንጂ እሷን ፈልጎ አይደለም ወደ ትዳሩ የመጣው ምናምን የሚሉ አስተያየቶች በጣም የተነሱ ይገኛሉ ማለት ነው። በዛም ሆነ በዚህ እሷ ወዳው አምናበት ፈልጋው ይሆነኛም ብላ ነው ወደዚህ ትዳር የገባችው ማለት ነው። ከምንምና ከማንም በላይ ይሄን ህይወት የምትኖረው እሷ ናት። ስለዚህ ለሷ ነው ይሄን ነገር ምን ተወው ማለት ነው። በዋነኝነት እኔ ግን አሁን ለማንሳት የፈለኩበት ምክንያት ከትዳር ከመህር ጋር የተገናኙ ነገራቶች ኢሹ ሆነው ወይንም ጉዳይ ሆነው ወንዶችን የሚያጨናንቁ ሊሆን አይገባም። ሴቶችም ደግሞ ያንን እንደ ንግድ ሊመለከቱት አይገባም ማለት ነው። በተቻለ አቅም ወንድ ልጅ አያደርግ ማለት አይደለም፣ ማድረግ አለበት ግዴታውም ጭምር ስለሆነ ማለት ነው። ነገር ግን አቅሙን ባማከለ መንገድና መስጠት በሚችልበት ደረጃ ላይ ቢሆን መልካም ነው ብዬ አስባለሁ፣ አምናለሁ። የናንተን አስተያየትና ኮሜንት ደግሞ እዚህ ሳጥን ቦታ ላይ የምታስቀምጡልኝ እፈልጋለሁ ማለት ነው። ኤኒዌይስ
የኔ መልክቴን ይመስላል። ለዛሬ ነበር ቪዲዮ ይመስላል። በቀጣይ በላይ ቪዲዮ እስክንገናኝ ሁላችሁም ላይክ ሼር ማድረጋችሁ እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።